ያዘ በመጣበት በዚህ ወቅት ሄዝቦላህ የእስራኤል መከላከያ ሰራዊት አይዲኤፍ ኮማንዶዎችን ማርኮ ሊሆን ይችላል የሚል ያልተረጋገጠ መረጃ በስፋት እየተሰራጨ ይገኛል። በወጣው አዲስ ቪዲዮ ላይ አንዲት ሴት በከፍተኛ ድምፅ ወይኔ ማረኳቸው ያዟቸው እያለች ስትጮህ የሚሰማ ሲሆን ይህም በሊባኖስ ድንበር አካባቢ የተካሄደውን የፊት ለፊት ውጊያ ተከትሎ የተከሰተ እንደሆነ ይገመታል። ምንም እንኳን መረጃው እስካሁን በገለልተኛ ወገን ባይረጋገጥም የእስራኤል ምርጥ ተዋጊዎች ናቸው የሚባሉት ኮማንዶዎች በሄዝቦላህ እጅ መውደቅ ከተረጋገጠ ይህ ክስተት በጦርነቱ ሂደት ላይ ትልቅ የስነ ልቦናና የወታደራዊ ለውጥ ሊያመጣ ይችላል። የእስራኤል ኮማንዶዎች መማረክ መነገሩ እስራኤል በሊባኖስ በኩል እያደረገችው ያለው የምድር ውስጥ ዘመቻ በከፍተኛ ተግዳሮት ውስጥ መሆኑን የሚያሳይ ሊሆን ይችላል። ሄዝቦላህ እንዲህ አይነት እርምጃ መውሰዱ ከተረጋገጠ እስራኤል ምርኮኞቹን ለማስለቀቅ በሊባኖስ ላይ የምትሰነዝረውን ጥቃት በከፍተኛ ደረጃ ልታጠናክር እንደምትችልና ይህም ጦርነቱን ወደማይመለስበት መጠነ ሰፊ ቀውስ ሊከተው እንደሚችል ወታደራዊ ተንታኞች ስጋታቸውን እየገለጹ ነው። ይህንንም ተከትሎ በሊባኖስና በእስራኤል መካከል ያለው የምድር ላይ ፍልሚያ እጅግ አደገኛ መልክ እየያዘ መምጣቱን የሚያሳይ አዲስ ወታደራዊ መግለጫ በሄዝቦላህ በኩል ወጥቷል። የሊባኖሱ ሄዝቦላህ በወጣው ይፋዊ መግለጫ መሰረት ትናንት ዓርብ ምሽት 4 የእስራኤል ሄሊኮፕተሮች በሶሪያ አቅጣጫ ሰርገው በመግባት በሊባኖስ ድንበር አቅራቢያ ልዩ የእግረኛ ጦር ኮማንዶዎችን አሰማርተዋል። ይህ ሰርጎ የገባው ጦር ወደ አልነቢሽት ከተማ ለመግባት ሲሞክር በሄዝቦላህ ተዋጊዎች ድንገተኛ አድብቶ የማጥቃት እርምጃ እንደተወሰደበት ተገልጿል። የወታደራዊ ግጭት ለየት የሚያደርገው የእስራኤል ጦር የተከተለው ስልት ነው። እስራኤል በቀጥታ በሊባኖስ ድንበር በኩል ከመግባት ይልቅ በሶሪያ በኩል ዞራ ሰርጎ ለመግባት መሞከሯ ሄዝቦላህን በድንገት ለመምታት ያቀደችው ስልታዊ ሙከራ እንደነበር ተንታኞች ይገልጻሉ። ይሁን እንጂ ውጊያው የተቀሰቀሰው በአልነቢሽት በሚገኝ የመቃብር ስፍራ አቅራቢያ ሲሆን በሁለቱ ወገኖች መካከል ቀላልና መካከለኛ የጦር መሳሪያዎችን ያካተተ ከባድ የተኩስ ልውውጥ ተካሂዷል። ይህ ክስተት ቀደም ሲል የእስራኤል ኮማንዶዎች ተማረኩ ተብሎ ለተናፈሰው መረጃ ትልቅ ማጠናከሪያ ሆኖ ቀርቧል።